When it comes to aliens, there's some things I just can't tell you on air. He was asked about the UFO frenzy in the wake of that explosive 60-minute story on Navy pilots who've seen things they just can't explain. It's rotating. My gosh. They're all going against the wind. Look at that thing, dude. There's footage and records of objects in the skies that we don't know exactly what they are. With all the lights and it was spinning and it just and took off and everything happened in less than 5 seconds and we all looked at each other, was like, and I know that it was a UFO. I don't care what anybody says. You never told anybody about that? Nope, you're the first person I told because I don't want people to think I'm crazy. Are there aliens in Area 51? So we have that so-called area, they consider it like a sacred area. We're in the Oval Office, 3 or 4 pilots. These are not people that make up stories. They said, all I know, sir, is there was a round object that was going 4 times faster than my F-22, which is a very fast plane. And it wasn't, it shouldn't have been, it was round. So they have seen, 4 or 5 guys I've interviewed, solid people, great pilots for the U.S. Air Force, etc. They've seen things that they cannot explain. የኤሪያ 51 ድብቅ ሚስጥሮች አሜሪካ በጉያው የደበቀችው የዩፎች በራሪ ማሽን የመሬትን የስበት ኃይል የሚጋፋው ቴክኖሎጂ ከዓለም ካርታ ዝርዝር ውስጥ እንዲሰወር ተደርጎ የነበረው ኤሪያ 51 አስገራሚ ሚስጥሮች በሰሜናዊ ካሊፎርኒያ ኔቫዳ ግዛት የሚገኘው 24 ሰዓት በካሜራ እይታ የሚጠበቀው ከአውሮፕላን ውጭ በእግርና በመኪና የማይደረስበት ለሰው ይቅርና ለወፍ እንኳን ገመናውን የማይገልጠው ቀጠና 51 ምንድነው? ከሁለተኛው የዓለም ጦርነት በኋላ የአየር ኃይል በራሪ ጀቶችና ተዋጊ ፕሌኖች መጠገኛና ማምረቻ አልፎ መፈተሻ እንደሆነ የሚታወቀው ኤሪያ 51 እንደ አውሮፓውያን አቆጣጠር በ1955 የአሜሪካው ስለላ ተቋም CIA ቦታውን አኳቶን በሚባል ሚስጥራዊ ኮድ አዲስ ፕሮጀክት ጀምሮበት ነበር። የአሜሪካ ፕሬዝዳንቶች እንቆቅልሽ የሆነው ሚስጥራዊ ተቋም በ1989 በቦታው ይሰራ በነበረው ከሮበርት ላዛር ካሜራ ግን ራሱን መሸፈን አልቻለም። በቅጽል ስሙ ቦብ ተብሎ የሚጠራው ሮበርት በወቅቱ የላስ ቬጋስ ቴሌቪዥን ጣቢያ ሪፖርተር ለነበረው ጆርጅ ናፕ እንደተናገረው ኤሪያ 51 CIA እንደሚለው ተራ የአየር ወለድ ፕሌኖች መፈተሻና ማምረቻ ሳይሆን የሊያኖች ዝርያ ማጥኛና ከማናውቀው ካልደረስንበት ፕላኔት ይዘውት የመጡትን የመሬት ስበት ወይም ግራቪቲ የማያግደውን የበራሪ ማሽናቸውን ቴክኖሎጂ የሚያጠኑበት ተቋም መሆኑን ተናግሮ ነበር። የሮበርት ቃለ መጠይቅ ብዙ አሉባልታዎችና ጥርጣሬዎችን ሲያስነሳ ቆይቶ እንደ አውሮፓውያን አቆጣጠር ሰኔ 25 2013 CIA ከነጭራሽኑ የኤሪያ 51 መኖርን ክዶ ውጦ ያስቀመጠውን ሚስጥር አሜሪካ በ2005 በደነገገችው መረጃ የማግኘት ነጻነት ምላሽ መስጠት ስለነበረበት የቦታውን መኖር ሊያምን ችሏል። ይሄ ብቻ አይደለም። ዩፎ 2 ተብሎ ስያሜ የተሰጠው ይህ በራሪ ማሽን ጥናት እየተደረገበት መሆኑን ጭምር CIA መደበቅ አልቻለም ነበር። ወደ ጣቢያው የሚሄዱ ሰራተኞች በተመደበላቸው ፕሌን ወደ ቦታው የሚያቀኑ ሲሆን በኤሪያ 51 የአየር ክልል ውስጥ ምንም አይነት በረራ ማድረግ ፈጽሞ የተከለከለ ነው። የሁሉ መደባበቅ ግን ብዙ ሊዘልቅ አልቻለም። ከራሺያና ከቻይና የሳተላይት ራዳር ማምረጥ ያልቻለው ኤሪያ 51 ዛሬ በጉግል ካርታ ላይ ገጽታው መታየት ጀምሯል። አሁንም ድረስ ግን ውስጡ ምን እየተካሄደ ነው ለሚለው ለፕሬዝዳንት ትራምፕ ጭምር እንቆቅልሽ ነው። ሮበርት ይህን ነገር ካጋለጠ በኋላ ህይወቱ እንደቀድሞ ተመሳሳይ ሊሆን አልቻለም። በሚንቀሳቀስበት ቦታ ሁሉ ጸጉረ ልውጥ ሰዎች ይከታተሉት ነበር። መግቢያና መውጫ ሳጡት። በመንግስት መስሪያ ቤቶች ድጋሜ ተቀጥሮ መስራት ለእርሱም የማይታሰብ የማይሆን ነገር ሆነበት። FBI ክስ ከፈተበት። ቤቱንም ፈተሹት። በሰርቬላንስ እይታ ቁጥጥር ውስጥ 24 ሰዓት ጋረዱት። ግን ሁሉ ለምን? እውነት በራሱ ግራቪቴሽናል ኃይለ ፊልድ መፍጠር የሚችል የዩፎች ቴክኖሎጂ በአሜሪካ እጅ ይሆን? ይህስ ከሆነ የስበት ኃይልን መሻር የሚችል የአየር ኃይል ቴክኖሎጂስ አሜሪካ ታጥቃ ይሆን? ይህ ሚስጥር ለምን ከስፔስ ኤክስ ፈላስፋው ከኤላን ማስክ ጭምር ድብቅ ሊሆን ቻለ? በየወቅቱ የሚቀያየሩት የሀገሪቱ ፕሬዝዳንቶችስ ስለዚህ ነገር እንዴት እንዲያውቁ አልተፈለገም? ክፍል 2ን በአርክ ሜዳ ይጠብቁ።